ላይ ይቆያል። ግን እዚህ ምድር ላይ የት እንሂድሽ? የት ነው የምናርፈው? አመፀኞች እየተጋበዙ እየዘመሩ እኛ እዚህ እየታመምን ላይ በአገልጋዮች ምክንያት ጎዳና ላይ ወድቄ ህፃን ልጅ ይዤ ከዘማሪ ወልጄ አላቅሽም ተብዬ ጎዳና ላይ ብዙ ፈተናና ብርድ፣ ፀሐይ፣ ራብ የተፈራረቀብኝ ልጅ ነኝ። የምትቆሙት እንዳለመታደል ሆኖ መቆም ግን ያለብን ከተከዳችዋ ሴት ጋር መቆም የለብንም። እህቶች የላችሁም ቤታችሁ ውስጥ ስሜቱን እኩል አብረው ተወጥተው ፍላጎታቸውን ደስታቸውን አርገው ከእሷ ከሚገኝ ጊዜያዊ ደስታ ተካፍሎ ሲያበቃ በጊዜያዊ ደስታ የመጣ ኃላፊነት ደግሞ ሲመጣበት ጀርባ የሚሰጥ ከሆነ ይሄ ለአገልግሎት በቁ አይደለም፣ ማገልገል የለበትም። ይዛቸዋለሁ ምናምን ብያቸዋለሁ። ይደውላል ብዙ እንግዲህ እስቲ መች እንደሚመጡ ለካውንስሉ ምናምን ሀሳብ ሰጥተህ አታውቅም? ካውንስሉን እስቲ ቆይ አንዳንድ ነገሮች የደረሱኝም ያልደረሱኝም አሉና እነሱ ላይ አሁን ዝግጅት ያደረኩ። እሺ እነሱ ያሳስረዋል ብዬ ነው። ዘላለምን እየጠበኩት ነው እንግዲህ። ቢታንያ እንዴት ነሽ ታዲያ? አንቺን ሰላም ሰላም፣ እንዴት ነው አቤላ? ሁላችሁም እንዴት ናችሁ? ማትዬም ሰላም ብያችኋለኝ። አለን እግዚአብሔር ይመስገን። እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እንኳን ደህና መጣሽ። ስላገኘኋችሁ ደስ ብሎኛል። ማትዬን በጣም አመሰግናለሁ። በጣም አከብሮ መወደው ወንድሜ ነው። ሌሎቻችሁ ላታቁኝ ትችላላችሁ። እኔ ብዙ ታሪክ ያለኝ ልጅ ነኝ። ቅድም ነቢይ ነኝ ያለች ሴትዋ ብትቆይ ምነግራት መልእክት ነበረኝ። ከወጣችም ደግሞ ከስሩና የምትሰማ ከሆነ በእነሱ ምክንያት በእነሱ ውሸት ምስክርነታቸው ሚዲያ ላይ መጥቶ በሚያንጸባርቁት ነገር ላይ ብዙ ሰዎች እውነት እየመሰላቸው እየተሰበሩ ብዙ መከራና ፈተና ውድቀት ላይ የወደቁ ሰዎች ስላሉ ለእሷ ግን መልስ ነበረኝ። በሰዓቱ አላስገባችሁኝም፣ ግን ያው የተሰበርኩ ልጅ ነኝ። ብዙ ታሪክ አለኝ። ሚዲያ ላይም ብዙ ጉዳት የደረሰብኝ ልጅ ነኝ። ዛሬ ግን አቤላን ለማግኘት እድሉን ስላገኘው ደግሞ ጌታ ኢየሱስን አመሰግናለሁ። ብዙ ጊዜ ለማቴ ጥያቄ አቅርቤያለሁኝና ያው ማቴ ሁሉንም ነገር በጥንቃቄና በቀስ ብሎ በማሰብ ነው ነገሮቹን አርቆ ስለሚያስብ ቆይ ተረጋግተን እናያለን ስላለ ነው። ዛሬ ግን ሲሪየስ የሆነ ኬዝ ስለገጠመኝ እኔ ቢታንያ ዘለቀ እባላለሁኝ። እሳት ሚዲያ ላይም የተለያየ ሚዲያ ላይ በአገልጋዮች ምክንያት ጎዳና ላይ ወድቄ ህፃን ልጅ ይዤ ከዘማሪ ወልጄ አላቅሽም ተብዬ ጎዳና ላይ ብዙ ፈተናና ብርድ፣ ፀሐይ፣ ራብ የተፈራረቀብኝ ልጅ ነኝ። ጌታ ኢየሱስ ግን ስለ ደሙ ስል ነፍሱን አሳልፎ መስቀል ላይ ስለ አንድ ሰው ስለሰጠ ብቻ አላስችለው ስል እነሱ ገፍቶ ጣሉኝ። ጊዜው ደረሰና በዓለማዊ ሚዲያ እግዚአብሔር እኔን ሊያነሳኝ ችሏል። አሁን ጥሩ ሁኔታ ላይ ይገኛለኝ። ግን ልጄ 8 ዓመቷ ነው። የአባትነት ጥያቄ ላይ ስለደረሰች ስለዚህ ዛሬ ወደ ሴቶችና የህፃናት መብት ጉዳይ ሂጄ ነበረ። ስለዚህ እነሱ ልጁ አድራሻ ስለሌለው ዘማሪ ነው፣ ስቱዲዮ አለው። ዘማሪ ሳሙኤል ሞቲ ነው የሚባለው። ኦሮሚኛ ዘማሪ ነው። ከዚህም በፊትም ከስሻለኝ ኦሮሚያ ክልል ላይ ማለት ነው። ለፍርድ ቤትም መጥሪያ ከአራት ጊዜ ኦሮሚያ ክልል ፍርድ ቤት መጥሪያ አውጥቶ ነበረ። እርጉዙኝ እያለው አልቀርብም ብሎ በጓደኞቹ በውሸተኛ ወንጌላዊ ፓስተር ዘማሪዎች እነሱን ሰብስቦ እኔ ድሃ ስለሆንኩኝ አሸንፎኝ ሌላ ሚስት አግብቶ እየኖረ ነበረ። አሁን ዛሬ ላይ ክስ ጀምሬ ነበረ። የሴቶችና የህፃናት መብት ህግ አካሎች ደውሎለት ነበሩና ያው የአንድ ወር ቆይታ ነው ከሷ ጋር ያለኝ። ልጅቷ የኔ አይደለችም ከነጭራሹም አላቃትም የሚል ምላሽ ሰጥቶኛል።
ስለዚህ እኔ የሚያግዘኝ የህግ አካል ፈልጋለሁ በእናንተ በኩል ብዙ ሰው ስለምታውቁ። ስለዚህ የእሱም ቪዲዮንም የልጄንም የኔንም ሚዲያ ላይ እንድትሰሩ እውነት እንድታወጡ በእግዚአብሔር ፍቅር ልጠይቃችሁ ነው ዛሬ የገባሁት። ነገ ፍርድ ቤት የህፃናት መብት ወደ ፍርድ ቤት እንዲሄድ ደብዳቤ ጽፈዋሉ። ነገ ፍርድ ቤት እሄዳለሁ ማለት ነው። ግን እዛ ጋር ያስገረመኝ ምንድን ነው የህፃናት መብት ተሟጋቾች ግን እናንተ ክርስቲያኖች ለምንድን ነው በዚህ መልኩ የምታስቸግሩት? እና አገልጋዮች ለምንድን ነው ማይፈቱት? ይሄ አሁን ያንቺና የእሱ ኬዝ ሳይሆን ኦልሬዲ ክዶሻል፣ ብዙ ጉዳት ደርሶብሻል። ግን ልጅን የሚያክል ነገር ሰው ክዶ አላቅም ብሎ እንዴት ነው ማገልገል የሚችለው? እሱን እንኳን ሀይ የምል አካል የለም ወይ የምል ነገር ጥያቄ አነስተዋለሁ። እኔ አቅም የለኝም፣ አቅም የጌታ ኢየሱስ ነው። ስለዚህ ይህን ልነግራችሁ ነው የመጣሁት። አገልጋይ ማናል? ኦሮምኛ ዘማሪ ነው። ዘማሪ ሳሙኤል ሞቲ ነው የሚባለው እና ቢታንያ ሾው የሚለውንም ከፍቻለሁኝ። ያው ልጄን ለማሳደግ ብዙ ጥረት እያደረግኩ ነው ያለሁት። በቃ ፊት ያጥቻለሁኝ፣ አቅም የለኝም። ሀሌታ ሾው ላይ ዩቲዩብ ቻናል ላይ የኔ ታሪክ አለ። ከዚህም በፊት የተጎዳው ልጅ ነኝ። የኔን ታሪክ እሳት ሚዲያዎች ምናምን ዘግበዋሉ። የትኛው እንትን ላይ ታገኛላችሁ? ክርስቲያን ዩቲዩብ ቻናል ላይ የኔና የልጄ የጎዳና ህይወትን ተዘግቧል። እዛ ላይ ታገኛላችሁ። እንድታግዙኝ በጌታ ፍቅር ጠይቃችኋለኝ። ምክንያቱም እኔ አቅም የለኝም፣ እሱ አቅም አደራጅቶ ነው። አዎ ይሄ ነው ያ በትክክል እና በውስጥ በኩል አድሬስን ላክልኝ። የልጅቷንም ፎቶ ልላክና ቪዲዮ ምናምን ነገር እዛ ላይ እንድታግዙኝ በጌታ ፍቅር። ስለፊቴ ነው እኔና የእሱ ነገር ኦልሬዲ ያበቃ ነው። ግን እውነት ነገር ይዤ ነው እየተጓዝኩ ያለሁትኝ። እያሸነፉኝ ነው ጓደኞቹ ለሱን እያገዙት ያሉት እና አልቻልኩኝም፣ እየከሰስኩት ነው። የልጁን አባትነት አባት መሆኑን ይመን ነው ሰፖርት ያደርገኝ ነው። ምንድን ነው ጥያቄ? አዎ ይመን ማለት ክዶናል። ብዙ ነገር ነው ያሳለፍ ነው። የእኛም ቪዲዮ ገብታችሁ እዩና ልጅቷ አሁን የአባትነት መብት እኔ ማን ነኝ? ልጆቹ ሌሎቹን ልጆች አባታቸው ትምህርት ቤት ያደርሳሉ፣ እኔ ግን አባት የለኝም። ማን ነው የሚል ጥያቄ። ልጅቷ በጣም ፈጣኝ ነች። ብዙ ነገሮቹን ሞክሬያለሁ እና ፍርድ ቤትም እንትን እየተባለ ስቱዲዮ አለው። ነግረኝ ሰው አጣሁኝ። ፍርድ ቤት መጥሪያ አወጥቶ የህግ የበላይነትን እንዳያስከብር አድራሻ አይነግርም። ስልክ ይደወለታል። በተለያየ ስልክ ተደውሎ የአንድ ወር ቆይታ ነው አለ። እኔን ለማንቋሸሽ ከሆነ ችግር የለውም። የአንድ ቀን ቆይታም ሆነ የአንድ ቀንም ሆነ ልጁ ነች። የልጅቷ መብት መከበር አለበት። ይህ ጥያቄ ነው ያለኝ። እዚህ ስርም ያላችሁ ማለትም ፍሬዘር ሁላችሁም በጌታ ፍቅር ብላችሁ በመስቀል ላይ ለሞተው ለጌታ ለኢየሱስ ብላችሁ ፊት ይፈልጋለሁ ነው። በእንትን በጌታ ማለት አማኝ ነበርሽ? ወንጌላዊ አማኝ ከሱ ጋር በነበር? አቤላ በቀደም እኔ ጋር ገብታ ነበረ እና ረጅም ሰዓት ምስክርነትም ሰጥታ ነበር ስለነበረው ሁኔታ። ሀሌታም ላይ የቀረበችበትን ቪዲዮ አይቼው ነበር። አንዳንድ ነገር ጠይቂያታለሁ። ከዚህ በፊትም አውርታን ነበር። አንተም ኖረህ ረስታት ሊሆን ይችላል እንጂ የሆነ ጫፍኩ ሰምቻለሁ። ይኸውልሽ እንትን ስለሆነ ነው። አሁን አንዳንድ ጊዜ በፈለገው መንገድ ይሁን አንድ አገልጋይ ነኝ የሚል ሰው በተለይ ዘማሪ ነኝ ወይም ሰባኪ ነኝ የሚል ሰው ልጁን መካድ የለበትም። ስለ እግዚአብሔር አባትነት እየዘመረ ስለ እግዚአብሔር አባትነት እያወራ ከዛ በኋላ ልጅ ቤተሰብ ጋር ሲደረስ የራሱ ልጅ የሚክድ ከሆነ ይህ ሰው የእግዚአብሔርን አባትነት የእግዚአብሔርን አምላክነት የማውራት ሞራል እንዴት ያገኛል ብዬ እጠራጠራለሁ። ያው በጉዳዩ ላይ ገብቼ እሱን አባት እሱ አይደለም አባት የሚለውን እርግጠኝነቱን አላቅም። አንቺ ግን እናት ስለሆንሽ መብትሽን መጠየቅ መብትሽ ነው። በህግ ጉዳዩን ደግሞ ከያሽው ያው የሴቶችና የህፃናት መብት ተሟጋቾች ራሳቸው ጠበቃ የሚቀጥሩልሻል ብዬ አስባለሁ። በእርግጥ በዚህ ዘመን ላይ ያሉ ወንጌል አገልጋይ ነን
እንትን ሰባኪ ነኝ ዘማሪ ነን የሚሉ ሰዎች ደጋፊዎቻቸውም ህሊና ያላቸው አይመስለኝም፣ የሚደግፏቸው ሰዎች ማለት ነው። አሁን ከሰሞኑ ሊለቀቅ የሚችል አንድ እንትን አለ። ከዚህ ከዓመት በፊት ዮናታን አክሊሉ በቦክስ ብሎት አሁን ላይ አይኑ የጠፋ አገልጋይ አለ እና ብዙ ሰዎች የሚያሳስባቸው የዮናታን አክሊሉ አገልግሎት ነው። ፌር አይደለም። የዚህ ሚዲያ ህዝብ በተለይ ህዝበ ክርስቲያኑ ፕሮቴስታንቱ ፌር አይደለም። ላለው ነው የሚወግነው፣ ዝና ላለው ነው የሚወግነው፣ ቴሌቪዥን ላለው ነው የሚወግነው፣ ሀብት ላለው ነው የሚወግነው፣ ጊዜ ላለው ነው የሚወግነው እና አይኑ የጠፋበት ማየት የተሳነው ልጅ የእሱ ጤንነት ሳያሳስባቸው የዮናታን አክሊሉ አገልግሎት ያሳስባቸዋል። አሁን ቅርብ ጊዜ የተፈጠረ ጉዳይ ነው እና ስትነግራቸው ሰውየውን ለማጥቃት ፐርሰናል የእሱን ነገር ለማውደም ምናምን ይመስላቸዋል። አይደለም። አንድ አገልጋይ አንዲት ሴት ጋር በኤኒሚንስ ሰው ይስታል፣ ይወድቃል። አገልጋይ ብረት አይደለም፣ ሊስት ይችላል። ያው ማንነቱ አድርጎ እዛ ጉዳይ ላይ ሲሰነብትበት ሲኖርበት ነው እንጂ ችግሩ አንድ ሰው ሊሰናከል ሊወድቅ ይችላል። እኔ አንድ ሰው ሊሳሳት አይችልም ብዬ አላስብም። መጽሐፍ ቅዱስ እንደሚል ከዝሙት ሽሽ ይላል። ቢታንያም ቢሆን ከ8 ዓመት በፊት ያደረገችው ትክክል ስለሆነ አይደለም፣ እየደገፍኳት አይደለም። በጋብቻ ሳትታሰር በትዳር ሳትጣመር ነው የሆነችው። የሆነው ከሆነ በኋላ ግን አትሊስት እንደ አባት ኃላፊነትን መውሰድ አለብን። እንስታለን። ልጅቷ 8 ዓመት በትዳር ነው ካቶች ነው። አዎ በትዳር ነው የተጋባ ነው። በ80 ያን ጊዜ እኔ አማኝ ስላልሆንኩኝ በጌታ ጥምቀት አልወሰድኩኝም። እሱ ታዋቂ ዘማሪ በቤተክርስቲያን ያደገ ስለሆነ እሱን የሚመስሉ የእሱ ጓደኞች በቤት ውስጥ ነው 80 እንድንፈራረም ያደረጉን። እኔ ያን ጊዜ እንደው ምንም ማቅ ልጅ አይደለሁም። ከእሱ ጋር ተለይቼ ቸርች ውስጥ ማግባት አይችልም፣ እሷ ገና አልተጠመቀችም በሚለው ማለት ነው። ከሱ ከተለየው በኋላ ነው ጌታን በደንብ እንትን ብዬ የተጠመቅኩት ማለት ነው። ልጄ 8 ወር ሆኗት ነው ሙሉ ወንጌል ቢሾፍቱ ቃጅማ ቁጥር 1 ሙሉ ወንጌል ነው የተጠመቅኩት። እሱ ዘማሪ ነው፣ እኔ ጌታን ሳላቅ ነው አብረን የኖር ነው። ስቱዲዮ አለው፣ አገልጋይ ነው በቃ ከልጅነቱ ጀምሮ እና ተጎድቻለሁ። ፊት አጥቼ ነው ግን ያፈራረሙን አገልጋዮች ወንጌላዊዎች ምንድን ያሉኝ፣ እርጉዙኛ እርቦኛል ድረሱልኝ ስላቸው አይ ልጁ ዱርዬ ነው፣ ከአንቺ በፊት ራሱ 6 ሴት ምናምን አገብቶ የፈታ ነው። የአረብ ሀገር ሴቶች የመጡትን ጠምዶ ሚይዝ እሱ ነው። ስቱዲዮ ዕቃ የሚገዙለት የአረብ ሀገር ሴቶች ናቸው። ገንዘባቸውን ከጨረሱ በኋላ አማሮ ነው የሚያባርራቸው። ስለዚህ በአንቺ ከተረጋጋ ብለን ነው ያጋባናቸው ብሎ ለእኔ መልስ ሳይሰጡኝ ከኔ ጋር እየኖረ ከታ በግተራ የሚባል ሰፈር ላይ ከአረብ ሀገር የመጣችውን ሴት አገብቶ ሲኖር እኔ ከፖሊስ ጋር ከፍርድ ቤት የወጣውን መጥሪያ ይዤ እሱን ፍለጋ ስሯራት ነፍሰ ጡር ለእኔ ማገዝ ሲገባቸው እሱን ደብቆት ከሌላ ሴት ጋር ኬንያ ሂዷል ስሉኝ ከእርግዝና ጀምሮ ሱካር በጥብጬ እየጠጣው ነው እችን ልጅ የወለድኳትኝ ማለት ነው። ጌታ ረዳሻለሁ አግዝሻለሁ እያለኝ ማለት ነው። ስለዚህ ብዙ ነገር ነው ያደረሰብኝ። በ80 ነው የተጋባ ነው። ባለፈው ፎቶ የ8 ዓመት በፊት የነበረ በ80 ስትነሱ የፎቶ ስነስርዓት አለ። በስነስርዓት ቀለበት ነው፣ በስነስርዓት ነው የተጋባ ነው። ያን ጊዜ እንግዲህ ቤት ስለሌለኝ ልጅቷን ከወለድኳት በኋላ መኖሪያ ስለሌለኝ ምንም አይነት ነገር የለኝ። ወረቀቱንም ምናምን ይዤ ስዞር ከአንድ በረንዳ ሳድር ወረቀቱም አድሬሱም ጠፍቶብኛል። ግን እሱ ጋር አለ። አንድ ወንጌላዊ ሶሪ የሚባሉ ኦሮሚያ ክልል ላይ ድሬ ጫላ የሚባል ጸረ ጽዮን አካባቢ አሉ። እሳቸው ናቸው አንደኛ ምስክር። አንደኛው ዘማሪ አይን አለም የሚባል እንግዲህ በህይወት የለም የሚል ነገር ቅርብ ጊዜ ሰምቻለሁኝ። አንዱ እሱ ጋር ነው 80 ወረቀት፣ አንዱ እሱ ጋር፣ አንዱ ሽማግሌዎቹ ጋር 3 ነው የተቀመጠው ወረቀት እና ፊት ስላጣውኝ ወረቀት እንኳን ስጡኝ፣ እሺ እኔ የማይረዳኝ ከሆነ ፍች እንኳን ላድርግ የምለውን ጥያቄ ጠይቄያቸዋለሁ አገልጋዮቹን። እሱ ይጠይቀናል ይከሰናል አሉ። እሱ ሳይፈቅድ ለአንቺ አልሰጥሽም ብሎኝ ወረቀቱንም ማግኘት አልቻልኩኝም። ፍርድ ቤት ሲከሶ የነበርኩት እንትኖቹን ሂጄ ከረዱኝ ማፈላለግ ይችላለኝ። ግን እዚህ ጋር አሁን ራብ ላይ ስለሆንኩኝ ሳይሆን ምንም አይነት ነገር ላይ አይደለውም። ደግ ኢትዮጵያኖች አግዞኝ ጌታ ኢየሱስም እንደ ቃሉ አግዞኝ አነስቶኝ ጥሩ ሁኔታ ላይ ቤት ውስጥ ነኝ ያለሁት እና ግን እሱ እየዘመረ ምንም እንዳላደረገ
ምንም ኢቭን ተሳስቼ እንኳን ቢሆን ልጅ ናት የተፈጠረችው፣ ህይወት ያላት ልጅ ናት የተፈጠረችው። እቃ እንኳን ብንጥል ሞባይል እንኳን ሌባ ቢወስድብን ምን ያህል ነው ሳንተኛ ምናድረው? ልጅ የሚያክል ነገር ጥሎ በየቦታ እሱ እየወለደ ማንም ሰው ሳይጠይቆ ኮንፍራንስ እየሄደ እየተጋበዘ እኔ የሆነ ነገር ላወራ ልከሰው ስሞክር ፊት ስላጣውኝ ነው ወደ እናንተ የመጣሁት። አግዙኝ። እውነት ይዤ ነው እየጮኩኝ ያለሁትኝ። እኔ የቻልኩትን ሞክራለሁኝ። የተለያየ ሚዲያ ላይ እያወራውኝ ነው እየተናገርኩኝ ነው። ህግ አካላቶች በተለይ አቃቤ ህግ፣ ጠበቃ ምናምን እኔ ማገዝ የሚችሉ ሰዎች አቅም ያላቸው እናንተ ብዙዎቻቸውን ስለምታውቁ እንድትደግፉኝ ስለፈለግኩኝ ነው። እውነት አለኝ። የሰለጠነ ዘመን ነው። ዲኤን ምርመራ አለ። እሱንም በፈቃደኝነት ማግኘት እችላለሁ። አሁን የኔ ችግር ምንድነው? ልጁ ስልክ አለው፣ አድራሻ አለው፣ ስቱዲዮን ለማንም አይናገርም። ፖሊሶችም ሲደውሉ የለውም ይላል። እዚህ ነኝ ይላል። አንዴ ባኮ ነኝ፣ አንዴ ሻምቡ ነኝ። ሰፈሩን ነው የሚለውጡ። ጓደኞቹም ለእኔ ያለበትን ሪል የሆነ ሎኬሽን ያለበትን ቦታ ልነግሩኝ ፈቃደኞች አይደሉም። ለሱ ነው የሚደግፉት። ይህን ይሰድቡኛል። የሚገርመው ነገር ልጅ ተሸክሜ መንገድ ላይ ራብ ላይ ኖሬ ስድብ አይገባኝም። ተሳስቼ እንኳን ቢሆን ምክር እንጂ ለሱ 9 ወር በሆዴ ተሸክሜ በራብ ተሰቃይቼ ጎዳና ላይ ስንት መከራ ፈተና ያየሁት እኔ ስድብ ኮመንት አይደለም የሚገባኝ። እስኪ እውነቱን እንዳኝ። እስኪ አንተ ጥፋተኛ ከሆንክ በቃ ኦልሬዲ እሷ ጋር ያለው ጉዳይ አልቋል። አንተም የራስን ህይወት ትዳር ኑር፣ እሷም የራሷን ላይፍ እየኖረች ነው። ልጅ ግን አይጣልም። ጠይቅ ወንድሜ ብሎ ነው መገሰጽ ያለባቸውና ሞራል ምነካ ስድብ ነው ኮመንት ላይ እንሰማውና አግዙኝ። አቤላ በእግዚአብሔር የልጆች አባት ልትሆኑ ትችላላችሁ። እኛ ምን ልናግዝሽ እንችላለን? እንደው እኔ በቃ ቪዲዮ እንድትሰሩልኝ ቪዲዮ ስሩልኝ፣ አድራሻውን አፈላልጉልኝ። በቃ እኔ እሱን ነው የምፈልገው። ማርያም መታብኝ ነው እንትን አሁን ምን ይቸግራል መሰለሽ፣ አንዳንድ ጉዳዮች ላይ አሁን እያየሁት ነበር። ወደ 70 ምናምን ሺህ ሰብስክራይብ ያለው እንትን ፌስቡክ ምንድነው ዩቲዩብ ሰብስክራይብ የሚደረግ ፔጅ አለው። ወደ 6 ሚሊዮን ምናምን ሰዎች ሁሉ ያዩት ዝማሬ ያለው ብዙ ተደራሽ የሆነ መልእክት ወይም ዘማሪ እንደሆነ ያስታውቃል። እኔ አላቅም፣ ኦሮምኛ ሰሚ ስላልሆንኩኝ ኦሮምኛ መዝሙር አልሰማም እና ከዚህ ጋር ተያይዞ ታዋቂ ነው። በእርግጥ እንዳለመታደል ሆኑ በዚህ ዘመን ያሉ አገልጋዮች፣ በተለይ ፕሮቴስታንት አገልጋዮች ስለሌላው ስለማይመለከተኝ ነው። ሳሙኤል ሞቲ የሚባል ኦሮምኛ ዘማሪ ነው። የ8 ዓመት ልጅ ወልጄለታለሁ። 8 ዓመት ሆኗታል። እስካሁን አባትነቱን ክዷል። አድራሻ አይነግረኝም። በቤት ውስጥ በመንደር ውል ነው የተጋባን ወይም በሽማግሌዎች ነው የተጋባ ነው እያለች ነው እህታችን። ልጄ እድሜዋ ደርሶ ጥያቄ እየጠየቀች ነው። አባት የለኝም ወይ አባት እያለች ጥያቄ እያቀረበች ነው እያለች ነው። በአጭሩ ዘማሪ ነው። ጓደኞቹ ወዳጆቹ የሚያውቁ ጉዳዩን እኔን ትቶ ሌላ ሰው ጋር ብዙ ነገር ያደርጋል እና እሱ ዱርዬ ነው ብሎኛል ከዳሩኝ በኋላ እያለች ነው እህታችን። መልእክትሽ እንዳላዛቦ ተስፋ አደርጋለሁ። እና ሚዲያ ነው የሚፈሩት። እኔ ለምን እንደሆነ አላውቅም። ለምን እግዚአብሔርን መፍራት ከልባችን እንደተወሰደ በዚህ ዘመን ያለን ፕሮቴስታንቶች፣ ሁላችንንም አላልኩም፣ ሁሉም ሰው አላልኩም፣ ግን አብዛኞቹን የአብዛኞቻችን ከእግዚአብሔር በላይ ሚዲያ ሰው ስለኛ ምን አለ ነው የሚያስፈራ። እግዚአብሔርን መፍራት ትተን ማለት ነው። ከዚህ የተነሳ እንትን እንዳንል ነው። እኛ አሁን እኔ አንቺን አምኝሻለሁ በማመን ደረጃ፣ ግን ሰው አይደለው። ፍርድ ቤትን ብትሄጂ ፍርድ ቤት እምባሽን ምንሽን እኮ ከግምት ውስጥ ያስገባል፣ ግን ኤቪደንስ ይፈልጋል። የፎቶ ማስረጃዎች ሳሙኤል ሞቲ ይባላል። የፎቶ ማስረጃዎች፣ የሰነድ ማስረጃዎች አሊያም ልጅየው ልጅሽን እንኳን ሚዲያ ላይ እንድታወጭ አላበረታታም። እንደዚህ አይነት ነገሮች ቢኖሩ እኔ አሁን
ይቅርታ አቤላ አቤላ ቲክቶክ ላይ የእስራኤል ዳንሳ ዶክመንተሪ ላይ ያለችው ነች። ትዝ ካለ እስራኤል ትዝ ዶክመንታሪ አለ እንትን ኢሳቶች የሆነ የዳይመንድ የፕሮፌት ምናምን የነበረበት እኮ ኢሳቶች የሰሩት ነው። አዎ እዛ ላይ ያለችው ልጅ እሷ ነች። የእሷም አንድ ተካቷል እዛ ላይ ካስታወስከው። ገንዘብ በእሷ ስም ሰብስቦ ጎዳና ላይ ምናምን ወድቃለች ተብሎ አደባባይ ላይ ወጥተሽ የተለመነብሽ አስታውስካ እንድታስታውሳት ብዬ። እስራኤል ዳንሳ እንደዚህ በስምሽ ምናምን ከአውሮፓ ከአሜሪካ ብዙ ብር ተሰብስቦ ምንም ያላደረገልሽ ልጅ ማለት ነው። ልክ ነው። አዎ ትክክል ነው። እኔ አሁን እዚህ ጋር ብዙ ህመም አለብኝ። ለምን መሰለህ? ጌታ ይዞኝ ነው በጌታ ቤት እየኖርኩ ያለሁት። የምሬ ነው ማለት ሰው በአንድ ነገር ስታመም አንድ ነገር ነው፣ ግን እኔ ሁሉን ነገር እግዚአብሔር ነገ ዛሬ ይፈርድልኛል ብዬ ነው። ከቻላችሁ ቢታንያ በምለው ላይ ቲክቶክ ላይ ግቡና የልጅቷን ፎቶ አለ፣ የሱም እዛ ላይ ከልጅቷ ጋር አገናኝቼ ምናምን የለቀኩት አለ። ከሱ ጋር ምንም የተለየ ነገር የለምና በውሸት እየከሰስኩት አይደለም። እስከ ዛሬ ፊት አጥቻለሁ። በእኔ እንባ ብቻ 7 ዓመት ሙሉ ያለቀስኩት እግዚአብሔር ወይ አትፈርድም ወይ? እኔ እንደዚህ ልጅ ይዤ ያንተን ስም ከሚጠራ ከሚዘምር ዘማሪ ወልጄ እንጀራ ቁራሽ አጥቼ እንኳን የተደፋ እየበላው አንተ የፊት አምላክ አይደለክም ወይ ያልኩ እያለቀስኩኝ 2 መጽሐፍ ቅዱስ በእኔ እንባ ብቻ ተጣብቆ ሻንጣይ ውስጥ ነው ያለው። በእግዚአብሔር ፊት ነው የምላችሁ። እኔ እሱን ልከሱ አይደለም። ኦልሬዲ የኛ ነገር አልፏል። ባለማወቅም አጠፍቻለሁ። ያው ልክ ነው። የመረጥኩት ሰው ለእኔ ህይወት የሚያቀናኝ አይደለም፣ ግን የክርስቶስን ስም እየጠሩ ሰውን የሚሰብሩ ሰውን የሚጎዱ አሉ። እኔ የምጠገን ሰው አይደለሁም። በጣም ውስጥ ህመመኛ ነው። አሁን እንጀራ ትቼ አይደለም፣ እግዚአብሔር ሰጥቶኛል። እንጀራ ጠግበን በልተናል፣ ገንዘብም አስቆጥሮኛል። እግዚአብሔር ግን ፊት የት ነው የምናገኘው? ፍርድ የት ነው ያለው? እስኪ ንገሩኝ፣ የት ነው ያለው? የእግዚአብሔር ጽዋ እስከሚሞላ ይቆያል። ግን እዚህ ምድር ላይ የት እንሂድሽ? የት ነው የምናርፈው? አመፀኞች እየተጋበዙ እየዘመሩ እኛ እዚህ እየታመምን፣ ወይ መጥቶ ይውሰደን ጌታ። ለምንድን ነው የፈጠረን? እስኪ ንገሩኝ። ይህ ሁሉ እየተፈረደብን ለምንድን ነው? በቃ እኔ በጣም አንዳንዴ ማለት ልጄን ሳይ ነው መኖር የምፈልገው። ጌታ ቤት ውስጥ ያለውን ጉድ ብታዩ ማለት ነው። እናትነት ከባድ ነው። እዛ ላይ እኔ ልጅ ነኝ። ልጅ እንኳን ማቀፍ ማሳደግ የምችል ሰው አይደለሁም። ጥበብ ሰጥቶኛል። በምድረ በዳ ላይ መርቶኛል። እግዚአብሔር ለአውሬ አሳልፎ አልሰጠኝም። ግን እሱ ሲዘምር ማየት ያመኛል። ሲዘምር ማየት ያመኛል። በቃ ሰው እኮ እሱ ጭንቅላት ቢኖሩ እርዳታ አይደለም ተርቤ ያለኝ። ግን እንኳን በውስጥ እንዲህ ጎዳና ላይ እንኳን ልጁን ይዤ ጎዳና ላይ ሲወጣ ያኔ ወይ ገንዘብ ስለሌለኝ ነው ይቅርታ እንደዚህ ነው ብሎ 500 ብር በሰዓቱ እንኳን ብልቀኝ፣ እኔ ይቅርታ ሰው ነኝ። እኔ የራሴ ህይወት አለኝ፣ ብዙ ነገር አለኝ። እግዚአብሔር ረድቶኝ እንደናንተ ደጋግ ኢትዮጵያዎች ረድቶኝ አግዞኝ አነስቶኛል። አሁን ርቦኝ አይደለም ማለቅ ሰው ፊት የለም። ለምን ተጎዳን? እግዚአብሔር ለምን ዝም አለን? በሙሴ ጊዜ እግዚአብሔር ለእስራኤል ህዝብ ሙሴን ስላላስቀመጠም ለእኛ ለምን እረኛ ጠፋ? እነሱ ነው የሚያመኝ። በውሸት እየከሰስኩት አይደለም። ከዚህ በኋላ ልጄን የምታስቸግረኝ አይደለችም። ግን እኔ ብሞት እንኳን ልጄ እውነቱን እንድታቅ በእግዚአብሔር ቤት ውስጥ ምን አይነት ድራማ እየተሰራ እንዳለ እና ይህን እንድታቁ ነው። ገብታችሁ የልጅቷንም ፎቶ የእሱንም ብዙ ነገር አሳልፍ ያለኝና አመሰግናለሁ። ብዙ አላወራችሁም። ስለ ፊት ስትሉ እህት ካላችሁ ስለ እህታችሁ ስትሉ አድራሻውን ብቻ የቱ ጋር ቁጭ ብሎ ስቱዲዮ እንደሚሰራ የራሱን ኑሮ ይኑር። በቃ ሰው እኮ ላይፍ ማንኛውም ሰው ያሳልፋል። ያግባ፣ እግዚአብሔር መልካም ያደርግለት። ግን እኔ የእሱን ትዳር ልነካ ምናምን ሳይሆን የልጅቷ መብት የሚባል አለ። ከዚህ በኋላ ገና 2ኛ ክፍል ተማሪ ነች። እስከ ዩኒቨርሲቲ መማር አለባት። ልጁን ማስተማር ግዴታ አለበት። የመርዳት ግዴታ አለበት። እኔ ነገ የሆነ ጌታ ጥሪ ቢደርስና ዛሬ ወደ ጌታ ቢሄድ ነገ እኮ ልጄ ብሎ ይመጣል እኮ። ትልቅ ደረጃ ላይ እቺ ልጅ ብትደርስ እኮ እሱ ነው የሚከሰው። ልጄ ናት ይላል። አሁን በካደው አንደበት ልጄ ናት ብሎ ነው የሚመጣውና አግዙኝ። የምትሰሙት አገር ውስጥ ያላችሁ ውጭ ያላችሁ በውሸት ስሙን እያጠፋ አይደለም። የሰለጠነ ጊዜ ነው። ምርመራ ማድረግ ይቻላል። እውነትን ይዤ ነው ይሄው 7 ዓመት 8 ዓመት ድፍን ሙሉ እያለቀስኩ ያለሁት። አግዙኝ። አቤላን ደግሞ ዛሬ ስላገኘው አመሰግናለሁ። ጌታን ማለትም በጣም አመሰግናለሁ። እዚህ ውስጥ ያላችሁ በቅንነት እርዱኝ፣ አግዙኝ።
ገንዘብ አይደለም እየጠየቅኩ ያለሁት የልጁን አድራሻ። ፍርድ ቤት አሁን መጥሪያ አውጥቶልኝ አድራሻው ካልተገኘ ምንም ጥቅም የለውም ለእኔ መጥሪያ። አመሰግናለሁ። ስለዚህ አሁን እየጠየቀቻችሁ ያለው ነገር ከገባችሁ ከገባችሁ ይሄ የምታዩት ወንድማችን ነው ያለች ያለችው። እሱ ራሱ ነው። ይህንን ሳሙኤል ሞቴ የተባለ የኦሮምኛ መዝሙር ዘማሪ አድራሻውን የምታውቁ ሰዎች ካላችሁ እህታችን በፌዴራል ፍርድ ቤት በሴቶችና ሕፃናት መብት በኩል ስለከሰሰችው የ8 ዓመት ሴት ልጅ አለችው ከእህታችን እንዳለችው እና ልጅህን ማመን አለብህ፣ ልጅህንም ደግሞ ተቀብለ እንደ አባት ያለብህን ኃላፊነት መወጣት አለብህ እያለች እየጠየቀች ያለችው። ስለዚህ ሳሙኤል ሞቲ የሚባል የኦሮምኛ መዝሙር የሚዘምር ልጅ ካወቃችሁ አድራሻውን የምታውቁ ስቱዲዮ ያለበትን ቦታ በዚህ በሰለጠነ ዘመን ይሄ ኢንፎርሜሽን የሚደርሳችሁ ሰዎች እሱን ማወቅ በጣም ቀላል ነገር ነው። ከህዝብ የሚሰወር ከህዝብ የሚደበቅ ነገር የለም። ስለዚህ እህታችን በፍርድ ቤት የጀመረችውን ጉዳይ የሚያሳስረው ምናምን አይደለም። እዚህ ችሎት ላይ ቢቀርብ እንኳን ሊፈረድበት የሚችለው ገቢው ታስቦ ለልጁ ተቆራጭ እንዲያደርግና አባትነቱን እንዲቀበል ወይም አባትነቱ እንዲረጋገጥ የሚያደርግ ነው። አልወለድኩም ልጅ አይደለችም ካለ ፍርድ ቤቱ ራሱ በዲኤንኤ ምርመራ አባትነቱ እንዲረጋገጥ ያደርጋል። ምንም የሚያሳስብ ነገር የለም። ከዛ ጋር ተያይዞ ቅርብ ጊዜ የምታውቁት ታዋቂ ዘማሪ እንዲሁም የምትታወቅ እዚህ ቲክቶክ ላይ የምታውቋትን ቲክቶከር ትልቅ ፎሎወር ያላትን ቲክቶከር ልጅ አስወልዶ ልጁን ክዶ በዲኤንኤ ተረጋግጦበት ፍርድ ቤት ክርክር አድርገው ለልጁ ተቆራጭ ወይም ክፍያ እንዲያደርግ ይሄ እድል ነው። በነገራችን ላይ ፍርድ ቤት እንዲህ ሲያደርግባችሁ ራሱ እርግማን ከህይወታችሁ ላይ እንዲነሳ እየተደረገ ነው። ከባ ልጅ ወልደ ክደ ከምትኖር ከሚደላ በየካፌ በየማኪያቶ ቤቱ ገባ ፀጉርን አበጠረ ልብስን አስተኩሰ ከኔ በላይ ማን አለ ጌታ ያከበረው እያልክ ህሊናህና መንፈስ ቅዱስ ግን እየመሰከሩብህ ከምትዞር እንደ ሰፈር ጆሊ እውነቱ ታውቆብህ ለልጅህ ተቆራጭ ማድረግ መታደል ነው። ወንጌል ስበክ ወንድም ጊዜ የለም ይላል። ጊዜ ከሌለ ውጣ። እኔ እኮ ያስቀኛል። ፍትህ፣ ጽድቅ፣ ወንጌል እኮ ነው። ጳውሎስ በአሕዛብ መካከል ስለመዳኘታቸው ሲያወራል አልሰማክም? እርስ በእርሳቸው እናንተ መካከል መፍረድ በመላእክትስ እንኳን ልፈርዱ እንዲገባቸው አታውቁምን ሲል አልሰማም? ፍትህ ሲዛባ በአማኞች መካከል እንደዚህ አይነት አሰቃቂ የህይወት ምስክርነቶች ሲሰሙ መሀል ላይ እንደ የጽድቅ ሀሳቦችን መስጠት የወንጌል አንዱ ክፍል እንደሆነ እንዴት አይነት እውራን እንደሆናችሁ አላውቅም አንዳንድ ሰዎች። እና ሳሙኤል ሞቲ የሚባል ዘማሪ አለ። እሷ ነው ያለችው። ይሄንን እኔ ያረጋገጥኩበት ምንም መንገድ የለም። አሁንም ይህን ስልሽ ጠርጥሬሻለሁ ወይም አላመንኩሽም አይደለም። ሁልጊዜ ነገሮች በማስረጃ ነው የሚታሰሩት። ገባሽ? ማስረጃ ያስፈልጓል። ሰው ማስረጃ ያስፈልገዋል። አትሊስት ፍርድ ቤቱ እንኳን ቢክድ በዲኤንኤ ተመርምሮ የእሱና የልጁን ዲኤንኤ ዘረመሉ ተወስዶ ማንነቱን ማወቅ የሚቻልበት ቴክኖሎጂ እግዚአብሔር ይመስገን ለተባረኩ ጭንቅላቶች ሰጥቶናል። ስለዚህ ልጅሽን እግዚአብሔር ይረዳሻል። እኛም ወንድሞችሽ እህቶችሽ ከጎንሽ እንቆማለን። እንዳለቀሽ አትቀሪም፣ እንባሽን እንዳዘረሽ አትቀሪም፣ ተስፋ አትቆርጭም፣ አታብጂም። ልጅሽ ጎዳና ላይ አትወድቅም። አንቺ ያየሽውን በልጅነትሽ የገጠመሽን ነገር አይገጥማትም። ምክንያቱም እኛ ወንድሞችሽ እህቶችሽ አለን፣ አብረንሽ መቆም እንችላለን። ትንሽ ነገር ልናስጀምርሽ ሁሉ እንችላለን። ልጅሽን አይተን ያለሽበትን ሁኔታ አይተን የምትሰሪበትን ልጅሽን የእሱን ፊት ሁሉ ማታይበትን መንገድ ከእግዚአብሔር ጋር ልናደርግ እንችላለን። ይሄ ነገሮችን
እናጣራና መሄድ ባለብን ልክ እንሂድና አብረን መቆም እንችላለን። ስለዚህ ጠላትሽ ያልቅስ እህት ዓለም፣ እግዚአብሔር ይረዳሻል። አይዞሽ፣ በርቺ አንቺ። ከዚህ በኋላ ልክ እንደ እርግብ ብቻ ሳይሆን እንደ እባብ ደግሞ ልባም በመሆን እንድትመለሽ መጽሐፍ እንደ እርግብ የዋህ እንደ እባብ ልባም ሆኑ ይላልና ሁለቱንም ስናዛንፍ ህይወት ልክ አይሆንም። ታውቂያለሽ፣ የዋህ ብቻ ስትሆኚ በዚህ በጨለማው በክፉ ዓለም የመዋጥ እድል ይኖራል። ደግሞ እባብ ብቻ ስትኖሪ ደግሞ ተናዳፊ ደግሞ ብቻ ትሆኛለሽ እና እባብ ጭንቅላቱን እንዳይረግጡት በጣም በጥንቃቄ ነው የሚጓዘው። ካየሹ ተፈጥሮ ገባሽ? ማያስነካው ፓርቱ ጭንቅላት ዋናውን አይሰጥም። እባብ የሚናደፈውም የሆነ ጥቃትም የሚያደርሰው ጭንቅላቱ ላይ ጉዳት የሚያደርሱ የመሰሉትን አካሎች ነው እና ልክ እንደ እርግብ የዋህ እንደ እባብ ደግሞ ልባም ጠንቃቃ በመሆን ህይወታችንን መምራት እንዳለብን ይሰማኛል። ምንም ማድረግ አልችልም። ከዚህ በፊት ነግሬያቸዋለሁ። ብዙ ዘማሪዎች ልጆቻቸውን ወልደው ክደዋል። አሁን ይህንን ሳውራ ገበናችንን አወጣ ምናምን ትሉት እናንተ ከአልበም ጋር የምትቆሙት፣ ከድምፅ ጋር የምትቆሙት፣ ከታዋቂነት ጋር ነው አብዛኞቻችሁ የምትቆሙት። እንዳለመታደል ሆኑ። መቆም ግን ያለብን ከተከዳችዋ ሴት ጋር መቆም የለብንም። እህቶች የላችሁም ቤታችሁ ውስጥ ስሜቱን እኩል አብረው ተወጥተው ፍላጎታቸውን ደስታቸውን አርገው ከእሷ ከሚገኝ ጊዜያዊ ደስታ ተካፍሎ ሲያበቃ በጊዜያዊ ደስታ የመጣ ኃላፊነት ደግሞ ሲመጣበት ጀርባ የሚሰጥ ከሆነ ይሄ ለአገልግሎት በቁ አይደለም፣ ማገልገል የለበትም። እኛ ሀገር ግን ገባችሁ አይደል? ቃለ ሕይወት ብታግዳችሁ፣ መሰረተ ክርስቶስ ሙሉ ወንጌል ብታግዳችሁ፣ መካነ ኢየሱስ ቢያግዳቸው በቃ ደግሞ በየቦታው የበቀሉ አሉ። አይዞክ እኔ ከአንተ ጋር ነኝ የሚሉት አይዞክ የወደቀ አይነሳም የሳት አይመለስም ምናምን ብለው የተዝረከረከውን ሰውዬ መድረክ ላይ ያቆሙታል። እኔ ሰው ወድቆ አይነሳም የሚል እምነት የለኝም። ስሙን ከነ አያቱ ሳሙኤል ሞቲ ነው ስሙ። አያቱን ሳሙኤል ሞቲ ወዳጀው ሳሙኤል ሞቲ ወዳጆ ሳሙኤል ሞቲ ወዳጆ ስንተዋወቅ ትውልዴ ወደ ወለጋ ሻምቡ ነው ያለኝ። ያው ቦታውን አይነግርም፣ በቃ ቦታ እየቀያየረ ነው የሚኖረው። ሳሙኤል ሞቲ ወዳጁ ነው። ያው እግዚአብሔር ከረዳኝ ያው ነገ ወደ ፍርድ ቤት የሚሄድበት ቀጠሮ ስላለ ያው ፍርድ ቤት ምሉኝን ነገር ወደ እናንተ ያሳውቃለኝ። ያው ታግዙኛላችሁ። ይሄ ማለት ያው አሁን ችግር ላይ ነን። አጠር ያለ ቪዲዮ መዝሙሩን ማስገብተች አጠር ያለ ቪዲዮ ሰርቻለሁ። ቲክቶክ ላይ ሼር የሚያደርግልኝ አሁን ሰሪና ሜንሽን አድርጊ። እዚህ ውስጥ ያሉትን ወንድሞች ሜንሽን አድርጊያቸው። አትሊስት ሪፖስት እናደርጋለን። ሀሳብሽን አጠር አድርገሽ አቅርቢ። ሀሳብሽ ግልጽ አድርገሽ አቅርቢ። የምትፈልጊውን ነገር የሆነብሽን ግልጽ አድርገሽ ከ2 እስከ 3 ደቂቃ ባለ ቪዲዮ ሰሪና እንትን በይ። ለማቲ ሼር አደርግለታለሁኝ። አሁን አይደለም ሰዓት ቲክቶክ ሰዓት አለው። አሁንማ ሰው በእንቅልፍ ልቡ ነው የሚሰማሽ። ያለው ሰው ራሱ በትክክል አያዳምጥሽ። ሌላ ጊዜ አድርጌያለሁ። ቲክቶክ ላይ ያለ ባይዞ ብዙ ጊዜ እሱን ተይው በቃ ነፈሰበት። ከእንደገና ስሪ 100 ጊዜ። አንዳንድ ጊዜ ቲክቶክ እንደዛ ነው። 10ኛ ጊዜ እኔ አንዳንድ ቪዲዮ አልታይ ብሎኝ ሲያበቃ 3-4 ጊዜ ልፖስተው እችላለሁ። በአንደኛው ይወጣል፣ አንደኛው ሰብሮ ይወጣል። ገባሽ? ስሪ። ከዛ ዲዩትም እናደርጋለን። ሀሳብሽንም ይዘን ሪፍሌክት እናደርጋለን። እስካሁን የሰራሽውን ተይው ካልደረሰ ሰው ጋር። አሁን ግን እንዲደርስ እናደርጋለን። እኛም እናጫወትዋለን በጌታ ፍቅር። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቤላ፣ ማቲ፣ ሁላችሁንም በጣም ነው የማመሰግነው። አመሰግናለሁ። እግዚአብሔር ያክብርልኝ። ሳሙኤል ሞቲ ግን ሼሞኒው በእውነት ሼሞኒው ደግሞ ትዘምራለህ። እኔ በሆነ አንተን ጌታን ነው የምልህ። ከባድ ነው። አንተ እኮ እንትን ልብስን ቀዳ አመድ ነስንሰህ እንትን ድንኳን ደኩነህ እኮ ማዘን መተከዝ እኮ ያለብህ ሰው እኮ። ደግሞ ሴት ልጅ ብታይ በጣም ምርጦች ናቸው። እኔ 2 ሴት ልጆች አሉ።
እንዴት ደስ ይላሉ መሰል። 8 ዓመት ከሞላት ደግሞ ኦልሞስት እኮ ጣጣዋን ጨርሳ እኮ ተጠናቃለች። እቺ እኮ ለቤተሰቧ ማሰብ ጀምራለች። ሴት ልጅ ታውቃለህ፣ በልጅነቷ ነው በቃ አስተዋይ የምትሆነው፣ ለቤተሰቦቿ የምትጨነቀው፣ የምታስበው፣ በቃ በጣም ቤተሰቦቿ መርዳት የምትፈልግ ነው የምትሆነው። አንተ እድለኛ ነህ። በዚህ እድሜ የራሱ ልጅ እግዚአብሔር ስተሳስተ ቢሆንም እግዚአብሔር በዘላለማዊ እቅዱ ያለ ስህተት ያመጣት የተወደደች ሴት ልጅ እኮ ሰጥተዋል ማለት ነው። ስለዚህ በጣም እድለኛን 8 ዓመት በቃ አንተ እኮ በቃ ጣጣውም እኮ አምልጠዋል። ዳይፐር የለብህ ምን የለብህ። እቺ ያለቀላት የተኳለች አንደበቷ የተከፈተ ሁሉ ነገር የጨረሰች ልጅ ማስተማር ማስመረቅ። ሰው እኮ ከመንገድ ላይ የወደቀ ልጅ አንስቶ ያሳድጋል፣ እንኳን ከአብራኩ የተገኘ ልጅ ቀርቶ። እንዴ ምንድን ነው በዚህ በሰለጠነ ዘመን እንደዚህ አይነት ግፍ የምትሰሩት? በተለይ አገልጋይ ነን የምትሉ ግለሰቦች ማለት ነው። አረ ሼሞን ዴ ብራዘር ምን ሆነ ነው? ነቃ በል እንጂ ነቃ ደንገጥ በል እንጂ